3 ቀን ምናምን የዙም ስብሰባ እኔ ራሴ የቤተክርስቲያኑን ዙም ሊንክ ለኬ አላወራንም በመርገም ጉዳይ ላይ ያን ሁሉ ስናወራ ያከረምንበትን በኋላ አይ እንደዚያ ከሆነ እኮ ቀስ ያው አንድነን ምናምን ተባለ። ኦኬ አያችሁ እኔ ያን ጊዜ አይ እንደው ሰውን እንደዚህ በማረጋችን ይቅርታ ብዬ ነበር። አሁን ትምህርቱ እኔ ያልኩት ነው የሆነው አይደለ? ልጆቹም መጥተው ኮንፈርም ነው ያደረጉት። ይቅርታ ታስገደም እኮ ቀሲስ ይቅርታ ጠይቀው ነበር። በይቅርታ ሊያሸማቅቁኝ ማለት ነው። አያችሁ ሰዎች ግን ጭንቅላታቸው እንዴት እንደሚያስቡ መርገም ተሽሯል የሚለው ላይ አይደለም የተስማማ ነው እና እኔ ስል የነበረ እሱ ላይ አልነበረ እኔ መርገም ተሽሯል እየተከራከረ የነበርኩት በኋላ መተው ልጆች ኮንፈረንስ ያደርጉ በቃ ሶሪ ደግሞ ያልኩት ነው ራሴ ማለት ሰውን እንደዚህ በማረጋችን ነው እንጂ ትምህርቱ ላይ አይደለም። ትምህርቱማ ተስማማንበት እኮ እኔ ያልኩት ነው የሆነው። ሌሎቹ ሲከራከሩበት የነበረው ነው የሆነው። ግን ትናንትና መጡና ከዚህ ቀደም ይቅርታ ጠይቀው ባንዴ ደግሞ ቀሲስ ግን ይቅርታ የጠየቁኝ ለስተቱ ነው እንዴ? አይደለም። ክርስቲያናዊ ግዴታ አባትነቴ ስለሆነ ነው። በይቅርታ ልታሳቀቁኝ የምትሞክሩ ካላችሁ ጅሎች ናችሁ። እኔ የሲኖዶሱ መሪ ካልሆንኩኝ የሊቃውንት ጉባኤ ሰብሳቢ ካልሆንኩ እኔን ተቀበል ማንንም እንዳትሰሙ እኮ ነው ደግሞ የሚሉት። እንዲህ ድፍረታቸው ጥግ ማንንም እንዳትሰሙ ቤታቸውን ዘግተው ሊቃውንቱን አያስገቡም፣ መምህራን አያስገቡም። ግሩፕ አላቸው፣ ባይዘው ግሩፕ አላቸው። ማንንም አያስገቡ፣ ተነጋግረው ነው የሚገቡት። እነገሌ ቤት እንዳትገቡ፣ እነገሌ እንዳትቀበሉ፣ እኛ ማንንም እንዳትሰሙ። ከዚያ ይመጣና የፕሮቴስታንቶች ቄሶች የተረጎሙትን ዮሐንስ አፈወርቅ ቄርሎስ አንተም እግዚአብሔር ይመስገን ኤቢሲዲ ስላስተማርከኝ በዚህ ዘመን እናደድ ነበር። አንተ የምታነበውን ማንበብ ማልችል በሆን ኖሮ እንዴት ታናደደኝ ነበር። አንተ ያነበብከውን የዝንብ ጠንባራ እናካልልኝ ከፈለክ በቅኔ አድበልበል የሚያስማማን ቤተክርስቲያን የምትለውን ካልን ብቻ ነው። እኛ ኢትዮጵያውያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወንበር የምታስተምረው በሰንበት ትምህርት ቤት የምታስተምረው በአውደ ምሕረት የምታስተምረው በቴዎሎጂ የምታስተምረው አለ። እሱን ታስተምራለህ። አይ እኔ የምቀበለው የነገሌ ነው ካልክ ትለያለህ። ይሄ መቼም የማይቀር ጉዳይ ነው። አስቡበት።